ንቄ ወይም ደፍሬ ሳይሆን በተደጋጋሚ ላንተ ያለኝን ፍቅር ለመግለጽ አስቤ ነበር፣ ግን ድፍረቱን አጣሁ። ከዛ አስጠናኝ ብዬ ለመንኩ። ቢያንስ ቀረብ ብዬ ስሜቴን ለማስረዳት እንዲመቸኝ ነበር። አንተ ግን ቢዚ ሆንክ። በቃ እስካሁኗ ደቂቃ ድረስ ባንተ ፍቅር እየተሰቃየሁ ነው። ባንተ ክፍለ ጊዜ መማሩን አልቻልኩም። እባክህ ተረዳኝ። ደግሞ ፍቅርህ ያሸነፈኝ እንጂ አደራ ከድፍረት እንዳትወስድብኝ። አፍቃሪህ መሲ። የአስቴር ሙዚቃ ስታንጎራጉሪ ለኔ መሆኑ ነው? አልገባኝም። አንዴ ጠይም ዘለግ ያለ አንዴ ደግሞ ሽሩሩ ፍቅር እያልሽ አይ ጊዜ አይ ዘመን አይ በቂ ቲቸር ግራ እያጋቡኝ እንዴ? ግራ እያጋባሽኝ ያለሽው አንቺ ነሽ እንዴ? እኔ እኮ ትልቅ ሰው ነኝ። እንዴት እንደዚህ አይነት ነገር ከኔ ጋር ታስቢያለሽ? ድንጋይ ላይ ውሃ ማፍሰስ ማለት ነው። ስማ እኛ ስንማር በእኛ ጊዜ ከገጠር 17 ኪሎ ሜትር ከ18 ሜትር በእግራችን ሄደን ካነሳነስ ወንድሜ ነግሬያለሁ ማለት ሰኞ የተቋጠረልኝ ስንቅ ሳልበለው እስከ ዓርብ ድረስ ወደ ቤት ስመለስ ዓርብ ነበር መንገድ ላይ የምበለው። ትቀልዳለህ እንዴ? እንደዛ ተምረን ነው አሁን እዚህ ጋር የደረስነው። አሁን ትውልድ ምን ያለበት አንተ እኮ ነገሮችን በጣም ስለምታስቀምጣቸው ምን ማለት ነው? አሁን እነዚህ ልጆች ትክክል ነው የሚያደርጉት ነገር አያችሁ። አሁን አሉ ልክ ነው፣ በረካ ልክ ነው፣ አያችሁ። አሸናፊ ልክ ናቸው። ምን ነው የሚሰሙት? እስከ የሚያደርጉት ነገር በዚህ አንዱ ልቡን አፍርሼ እኔ ስራ መልክ እሺ ተረጋጋ። ይኸውስ ልክ ነው አንተ አሉላ ሰላም ቲቸር። ይህንን ደብዳቤ ስታገኝ ግራ እንደሚገባ አውቃለሁ። ድፍረትም ሊመስል ይችላል፣ ግን ስለ ሁሉም ነገር ይቅርታ። ንቄ ወይም ደፍሬ ሳይሆን በተደጋጋሚ ላንተ ያለኝን ፍቅር ለመግለጽ አስቤ ነበር፣ ግን ድፍረቱን አጣሁ። ከዛ አስጠናኝ ብዬ ለመንኩ። ቢያንስ ቀረብ ብዬ ስሜቴን ለማስረዳት እንዲመቸኝ ነበር። አንተ ግን ቢዚ ሆንክ። በቃ እስካሁኗ ደቂቃ ድረስ ባንተ ፍቅር እየተሰቃየሁ ነው። ባንተ ክፍለ ጊዜ መማሩን አልቻልኩም። እባክህ ተረዳኝ። ደግሞ ፍቅርህ ያሸነፈኝ እንጂ አደራ ከድፍረት እንዳትወስድብኝ። አፍቃሪህ መሲ። የፈጣሪ ያለ መሲ ይሄ ትውልድ ነው። እኔ ነደርኩኝ እኮ አንተ አሁንስ ይሄን ስራ ግልግል ብዬ መገላገል ይሻል። መቶ ሁሉም ነገር ይብቃይ ብዬ መቶ ደግሞ ስለምን አይቀርም? ለምን አይቀርም? ባልበለውስ ቢቀርስ እንዴ? ኧረ ተው ይቅርብኝ ሁሉም ነገር። ለምን በረንዳ አላረም? ፈልገው ነበር መሰለኝ። አዎ መሲ፣ የላክሽው መልዕክት ደርሶኛል። ግን ይሄ ሁሉ ነገር እንዴት ሊፈጠር ቻለ? አልገባኝም። አይዞሽ፣ ጭንቀትሽ ይገባኛል። ግን ደግሞ ይሄ ሁሌም ሊፈጠር የሚችል ነገር ነው። ስለዚህ እረዳሻለሁ። ቲቸር የሚያወሩት ነገር ምንም እየገባኝ አይደለም። መሲ፣ እዚህ ስቴፕ ላይ ከደረስሽ በኋላ ውሸት? ኧረ እኔ ምንም የሚያዋሸሁት ነገር የለም። ግን ይህን ስሜት ማስተናገድ ከጀመርሽ ምን ያህል ጊዜ ሆነሽ? የቱን ስሜት? በደብዳቤ ላይ የጻፍሽ የፍቅር ስሜት። አልገባኝም። ብቻ ስለምን ደብዳቤ፣ ስለምን የፍቅር ስሜት ነው የሚያወሩት? ጽፈሽ መጻፊ ስላስቀመጥሽው ደብዳቤ። እኔ? አዎ አንቺ። ኧረ ቲቸር ተሳስተዋል። እኔ ምንም አይነት ደብዳቤ አልጻፍኩም። ከአንተ ፍቅር ይዞኛል፣ አስጠናኝ ስለ የነበረው ቀርቤ ፍቅር ልገልጽልህ ነው፣ እንደዚህ አይነት ነገር። ታዲያ ማን ይጻፋል? ኧረ እኔ እንጃ። ግን እኮ ደብዳቤ ላይ የተላከው ከመሲ ጋር። የፈጣሪ ያለ ቲቸር ግን የምሮትን ነው? አዎ። እንደውም ለምን ደብዳቤውን አነሳሽ? ፈጣሪ ያለ ደብዳቤውስ? እኔ እንጃ። እኔ ምን አውቃለሁ ቲቸር። ዛሬ ግን ደህና ናት እንዴ?
አዎ ደህና ነኝ። ግን እኮ ደብዳቤው እዚህ ወይ እግዚአብሔር ወርሻ የሰማ መስከረም አይጠፋም። በዚህ ፍቅር ከያዘ አራዳሪ ያለ እኮ ቢሮ ስትመላለስ ከመምህርሽም የሆነ ነገር ያላት ነው መሰለኝ እንጂ ለካ ጉዱ ከኔው ነው። አይ ጠይም ዘለግ ያለ አንተ በጣም ቆንጆ ባስቱካ ሙዚቃ ያው ሁሉ ዘፈን ስዘፍን መች ገባኝ። አይ በቃ አንዳንዴ ትንሽ ወደ ኋላ መሆን ብዙ ነገሮችን እንደዚህ ብሎ ለማየት ያስቸግራል። አይ በቃ ግን የዘጠናዎቹ ሰዎች እኛ በዘጠናዎቹ የተወለድን ሰዎች ግን ምንኛ የታደልን ነን። ውበታችን እንዳለ ነው። እኔ ሳላገባ እድሜ ሄደላለሁ ከቤት እያፋጀ ወይኔ ላየ ሰው እኮ እናንተ እንደው ገበያና ገበያተኛ አይገናኝም ይባላል። ይሄው ለኔ ግን መጣ መጨረሻ ላይ ያው ካስተማርኳት ነች። አንተ በጣም ቆንጆ ቲቸር አይ ቲንክ የሆነ የተሳሳቱት ነገር ይኖራል። አይ መሲ በጣም እርግጠኛ። ታዲያ እርግጠኛ ከሆኑ ደብዳቤው የት አለ? እኔም እኮ እሱ ነው ግራ የገባኝ። መጽሐፍ ውስጥ ነበር እኮ። እኔ እንግዲህ ስለሚሉት ነገር ምንም አውቀው ነገር የለም። እሺ በቃ አሁን አንቺ ሂጂ። እኔ ደብዳቤው ሎከር ውስጥ ከሆነ ቼክ አድርጌ እጠራሻለሁ። እሺ አሁን ምን እናድርግ? ነገሮች በጣም ድብልቅልቅ ያሉ ግን ይሄ ነገር በጣም ጥሩ ሳይሆን አይቀርም። እንዴት? በባሌም በቦሌም ፍቅርሽ ደርሶታል። እስከ ዛሬ ስትጨነቂ ነበር፣ አሁን ተገላገልሽ። ናታን አንተ ያልገባህ ነገር አለ። ምንድን ነው ያልገባኝ? እኔ ምንም ቢፈጠር እሱ ጋር እንደዚህ እንዲደርስ አልፈልግም። ቆይ ምን ችግር አለ? ታፈቅረው አይደለ? እና ያፈቀርኩት እንደሆነስ ያለ እኔ ፍቃድ ደብዳቤ ተጽፎ እንዲሰጠው ትፈልጋለህ? እኔማ እንዴ ስለሆነ ብዬ ነው ተገላገልሽ። እዚህ ነገር ውስጥ እጅ አለበት? አልገባኝም። አንተ አይደለህም አይደለ ያደረግኸው? አንቺ ምንድን ነው መቀባጠልሽ? ወድጄ እኮ አይደለም ግራ ቢገባኝ። መጀመሪያ ተረጋጊ። ከዛ ይሄን ደብዳቤውን እንቀበሉና እጁ ጽሑፍ እናረጋግጣለን። እሺ በቃ አንቺ ተረጋጊ። በጠራ ጨረቃ በኩል አይኖቿ እያሉ እንደማከት ነይ በስ ነይ፣ ስፈልግሽ ነበር። ነይ አሁን አይደል እንደ ገባኝ። ምኑ? ያ ሁሉ የአስቴር ሙዚቃ ስታንጎራጉሪ ለኔ መሆኑ ነው። አልገባኝም። አንዴ ጠይም ዘለግ ያለ፣ አንዴ ደግሞ ሽሩሩ ፍቅር እያልሽ፣ አይ ጊዜ፣ አይ ዘመን፣ አይ በቂ። ቲቸር ግራ እያጋቡኝ ነው። እንዴ ግራ እያጋባሽኝ ያለሽው አንቺ ነሽ እንዴ? እኔ እኮ ትልቅ ሰው ነኝ። እንዴት እንደዚህ አይነት ነገር ከኔ ጋር ታስቢያለሽ እንዴ? እኔ ምን አሰብኩ ደግሞ? ልቀጥፍ ያምርሻል እንዴ አንቺ ቀጣፊ? ምንድነው የምቀጥፈው? ምን ታለሽ? አበባ እንዴ? እኔ እኮ ቢሮ 10 ጊዜ ስትመላለሽ የተቸርሽ የሚፈልገሽ መስሎኝ ነበር። ከጉዳይሽ ከኔ ጋር እንዴ? ቆይ ዛሬ ቀኑ ምንድነው? ቀኑማ ያው እንደ ወትሮ ቀን ነው እንዴ? ይልቅ ስላንቺ ነው። ቆይ ስለኔ ምንድነው የምናወራው? ያው ፍቅር አሸነፈ ምናምን ስላልሽው ደብዳቤ ነው። ምን? የምን ደብዳቤ? ምን ነው መሲ እንዴ? እኔ እኮ እንደ አባት ቀረብ ብዬ እያወራሁሽ ያለሁት እኮ ያው ችግርሽን ለመፍታት ነው። የምን መከካር ነው? እኔ እየካድኩ አይደለም፣ ግን ስለሚሉት ነገር በፍጹም አላውቅም። የሌባ አይነ ደረቅ መልሶ ልባው ልቃሉ እንዴ? ልቤ ልታደርቂው ነው እንዴ? ራስሽ ፈልገሽ መጽሐፌ ውስጥ ስላስገባሽው ደብዳቤ ነው የምናወራው። ስለምን እናወራለን እንዴ? ምን አገናኝቶን እናንቺ እንዴ? ጭራሽ እኔ ነኝ እርሶ መጽሐፍ ውስጥ ደብዳቤ ያስቀመጥኩት? አዎና። ቆይ ዛሬ ሰው ሁሉ ታሟል እንዴ? እንዴ ምን? ማነው በሽተኛ? ማነው አንቺ ጭራሽ ስድብ ጀመርሽ። እኔ በቃሉን ስድብ ላገዝሽ ባልኩ፣ ልረዳሽ ስሜትሽን ባልኩ ስድብ። ኧረ እንደዛ አይደለም ቲቸር፣ ግን የሆነ ልክ ያልሆነ ነገር ተፈጥሯል። ጭራሽ እሺ፣ ይሄ ደብዳቤ ምንድን ነው?
የደብዳቤው መጨረሻ ላይ የላኪው ስም ማን ይላል? አፍቃሪህ መሲ። እና ታዲያ እኔ አጠፋው? እውነት ቲቸር፣ ኧረ እኔ ይሄን ደብዳቤ በጭራሽ አልጻፍኩትም። ምን? እና ታዲያ እኔ በቃሉ ነው የጻፍኩት? ቡጅ ማለት ምን ትላለች? እንደዛ እያልኩ ሳይሆን በቃ የሆነ ሰው ይሄንን አድርጎ ሊሆን ይችላል። መሲ፣ አሁን ይሄ የምትቀበጣጠሪው ነገር ደንግጠሽ እንደሆነ አውቃለሁ። ወይም ደግሞ ለመደባበቅ በሄድሽ ቁጥር ሌላ ነገር የሚፈጠረው። ይልቅ እኔ አንድ ነገር ልምከር። እሺ፣ ምንድነው ምክሩ? ምን መሰለሽ፣ አንድ ስሙ መጠቀስ ያልፈለገ ፍላስፋ በአንቺ እድሜ ያሉ እንስቶች እንደኔ ዘለግ ያለ በእድሜ ከፍ ያለ ወንድ ይወዳሉ። ሳይንሱም ደግሞ እንደዛ ይላል። የፍላስፋው ስም ግን አልተጠቀሰም፣ ገና ምርምር ላይ ነው። ኧረ ቲቸር፣ እንደሱ አይነት ነገር የለም። ተናገርኩ እኮ በቃ ዝም በይ እንዴ! አንዴ ወጣኝ እኮ በቃ። የኔ ቃል ይከበራል። ልክም ይሁን አይሁን ይከበራል። አለቀ። አሁን እኔ አወራለሁ፣ አንቺ ዝም ብለሽ ትሰሚያለሽ። እሺ። በነገራችን ላይ መሲ፣ ከኔ ፍቅር ያዘሽ ምናምን ብዬ ላሳቀሽ ፈጽሞ አልፈልግም። ኧረ ቲቸር፣ ይልቅ ልብ ብለሽ አሁን ለኔ የተሰማሽ ያለው ስሜት የልጅነት አፍላነት ስሜት እንድትቀበል። ኧረ ቲቸር፣ ያልተረዱኝ ነገር አለ መሲ። ስለተረዶች መስሎኝ ይሄን ሁሉ ማውራ። ኧረ ቲቸር፣ ይሄን ደብዳቤ ነው ያልጻፍኩም መሲ። አሁን ሳይሽ ትንሽ ነርቨስ ነሽ። ስለዚህ ጊዜ ወስደሽ ምናምን በኋላ እንገናኝና በደንብ እናወራበታለን። እንደዛ ይሻላል። ነገሮች በጣም ድብልቅልቅ እያሉብኝ ነው። ተረጋጊ መሲ። እኔ አሁን ስራ ስላለብኝ መሄድ ይኖርብኛል። ቆይ ዛሬ ቀኑ አብዷል እንዴ? አይደለም። አሁን ደግሞ ቲቸር በቃሉ በአንቺ ስም የተጻፈ ደብዳቤ መጻፊያ ውስጥ አገኘው እኮ ነው የሚለው። አንተ ደነዝ ምን ያስቃል? በእውነት ይቡዳለሁ። ቆይ እኔ የምለው ለምን ቲቸር ሽሜ ቀርቶብሽ ከቲቸር በቂ ጋር ተመቻችኝ? አንተ ከንቱ ያመሃል እንዴ? ምን አጠፋው? እኔ ጭንቀት ውስጥ ሆኜ አንተ ሞድ ትይዛለህ እንዴ? እሺ ታዲያ እኔ ምን ላድርግ? ግራ ቢገባኝ እኮ ነው። የሆነ ሰውማ የሆነ ደባሪ ጌም እየተጫወተብኝ ነው። አሁን እሱን ተይው። እንደ በእናትሽ ስሞትልሽ ቲቸር በቂ ምን አለ? እሱማ ራሱ እንደ ተፈቃሪ ሂሳብ አይቶ አልተኮፈሰም መሰለ። በእውነት ይመቸው። የሆነ ቀን ቀይም ዘለግ ያለ የሚለውን ዘፈን ስዘፍን ሰምቶኝ ነበረ። ከራሱ ጋር አገናኝቶ ለኔ ነው ብሎ አልተኮፈሰም። አረ መሲ፣ አረ ዛሬ ልገይኝ ነው በእናትሽ። አንተ ሳቅ ምን አለብህ? እኔ ነገሮች ድብልቅልቅ ብለውብኛል። ታዲያ እሺ ቲቸር በቂ በምን ተፋታሽ? እኔ አይደለሁም ስለው አሁን ነርቨስ ሆነሽ ነው። ትንሽ ቆይተሽ አስበሽበት ነይና እናወራለን አለ። ያወርገን ብታስይበት ነው ይሻል። የቲቸር በቂ ፎንጋ ማለት ነው አናድር ቢያዞር ሲመጣ ደረስ ወሳነሽ ጉድ ቢያዝ እሺ ተዋለው። አንቺ ዛንቅሽ ልገይ ነው እንዴ? ጉርቢያሱ ማስተው ከሆነ አንቄ ነው የምገላው። ቲቸር በቂ አንቺ ብቻ ነው ተጃረረሽ ጫሜኔን ሳይመል ስምንተኞች ተቀርቡ። ቆይ ለምን ዝም ብለህ የተፈጠረውን አትናገርም? ጸይም ዘለግ ያለ እያለች ስትዘፍን ሾር ነው ለኔ መሆኑ መች ገባኝ። ማነት ሲያሻት እሽሩ ፍቅር ትላለች። የት መች ገባኝ? እኔ መች ገባኝ? በቃሉ ታውራ እንደሆነ አውራ። እኔ ለራሴ በውስጤ ነገር እየተመላለሰብኝ እያወራሁ አይደል እንዴ? ምንድነው ማንቁርት የሚያዝ እንዴ? አንተ ሰውዬ ግን ተው፣ ግድ የለም ተው። እሺ በቃ እንደፈለክ እንደፈትል ፏፏ የሚለው ሙዚቃ ተጫውቻለሁ። ጸጉሬን አጎፍር ያለው ስላመን ብትለይ ጥሩ ነው። እሺ ምን አለች? ቲቸርዬ ያንተ ጸጉር ሩጫ ለማጎፈር አይሆንም ብላ ታሞካሸኝ መሰለህ? ኧረ እባክህ ልሙትልህ። ምን አለ ብትጨብጠኝ። ለካ ነገሩ ሲገባኝ ጉዳዩ ሌላ ነው አትልም? ሌላ ምንድን ነው እሱ? ዛሬ አይደል እንደ መጽሐፊ ውስጥ የፍቅር ደብዳቤ ያስቀመጠችው? ቆይ ማናት? መሲ ናታ። መሲ ቆይ ምን ያስቃል? አይደለም እኮ ብቻ መሲን አግኝታት አናግራት። አንድ ክንክን ያደረገኝ ነገር ስጠይቃ መካዱ አይደል እንዴ? አቤት ውርደት! በቂ ውርደት ማለት ይሄ ነው በቃ። ቆይ ስለምን ውርደት ነው የምታወራው? ደብዳቤው የተላከው ለኔ ነው። ቅድም ስልክ ሲደወልልኝ ተዋክቤ አንተ መጽሐፍ ውስጥ አስቀምጬው ነው። እንዴ አንተ ልጅ በቃ ንቀት ይሄን ያክል ነው?
እኔ እኮ የሥራ ባልደረቢያ ነብዬ ነው ሁሉን ነገር ማዋይ እማማክር እንደ ጓደኛ። ቆይ አንተ ንቀት ምንድነው? ቆይ ስለምን ንቀት ነው የምታወራው? ስተኝ እኔ ምን ጅል መስላለሁ እንዴ? በትምህርት ቤት ውስጥ ያሉት ቆንጆ እኔ ነኝ። ስለዚህ ደብዳቤው አንተ ጋር በስተት ነው የገባው የሚለውን ነገር ለመናገር እንደፈለክ የማይገባኝ ጅል መስላለሁ እንዴ? ወንድሜ እኔ አንተ ስትማር የዛ ትምህርት ቤት እርድና ፈታኝ ነበር። አንተ ደግሞ ምኑን ከምኑ ታገናኘው? ቆይ ግን ትንሽ መመጻደቅ ልክ ያለፋል መሰለ? ይኸውልህ በቂ እንከባበር። ምን ማለት ነው እንዴ? አንተ ነህ እንጂ ክብር የማይወድልህ። እኔማ የተከበርኩ ኩሩ ሰው ነኝ፣ ክብረ ቢስ። ቆይ እሺ ደብዳቤ የተጻፈው ለአንተ መሆኑን በምን አወቅህ? መጽሐፊ ውስጥ ስላገኘሁት ነው። በቃ እና ከዚህ በላይ ማስረጃ ምን ትፈልጋለህ? ይሄ እኮ ታዲያ በቂ አይደለም። ሰውዬው ያሟል እንዴ? እሺ ቆይ ደብዳቤው ለአንተ ስለመጻፉ ምን ማረጋገጫ አለ? አንተ ተናገር። ይኸውልህ በቂ ደብዳቤ ውስጥ ለጥናት ስጠይቅ በጣም ቢዚ ሆንክ የሚል ተጽፏል። አይተዋል አይደል? መሲ ደግሞ እኔን ነው አስጠናኝ ብላ አስጨቀጭቀኝ ነበር እንዴ? ወይኔ አልገባኝ። አንተ እንደዚህ በቅናት መንጨርጨር ምን የሚሉት ነው እንዴ? በእኔ መፈቀር ቀና ሀሳብ እንዴ? ምን ታደርገዋለህ እንግዲህ? እድል ነው። እድልን ደግሞ ትታደለዋለህ እንጂ አትታገለውም ወንድሜ። እኔ እንደዛ አልወጣኝም፣ ግን መሳሳትን እየነገርኩ ነው። ሽሜ እኔ ፈጽሞ አልተሳሳትኩም፣ መቼም ደግሞ ተሳስቼም አላውቅም። ከፈለክ ደግሞ ጠርተን ጠይቃት። ማንን? መሲን? አዎ መሲን። እንዴ ቆይ እሺ ምንድነው? ምን ብለን ነው የምንጠይቃት? ነይ ይላትና ከማን ነው ፍቅር ያዘሽ? ደብዳቤው የተላከው ለማን ነው እንላታለን። ምንም ኖርማል እኮ። አንተ ያማሃል እንዴ? ይሄ እኮ በጣም ሺም ነው። ሸምኪያ ዛርፈ ተቀመጣ። ምንድነው እኔ ብቻ ላይ ተፈቃሪ ብሎ ቱሪናፋ መንፋት? ቱሪናፋ እንደፈለክ እኔ ምንም አያገባኝ። ቆይ ለምንድን ነው የሚያገባ እንዴ? አሁንማ እንደ ገብተህበታል እኮ እንዴ? ማን አነካክቶ ነው? እኔ ደግሞ ምን ነው የገባሁበት? ነገርኩህ እኮ የማይሆን እንካ ሰላምትያ ውስጥ ገብታል። መሲን ጠርተናት እንቅጩን ተነግረናለች። መሲ መልስ እየጠበቅኩ ነው። ምንድነው መመለሰው? ይሄን ደብዳቤ ጻፍሽ ነው ማን ነው ያልኩሽ እኮ። ኧረ እኔ ለማንም አልጻፍኩም። እና ታዲያ ደብዳቤው በሮ እዚህ መጽሐፍ ውስጥ መጥቶ ገባ? እንደሱ ሳይሆን የሆነ ሰው ተንኮል አስቦ እዛ ውስጥ ከቶት ነው የሚሆነው። መሲ ተረጋግተሽ ነው ማሰብ። ተንኮል ሊሰራብሽ የሚችል ሰው ማን ነው? አሁን ጭንቀት ውስጥ ስለሆንኩ ምንም ነገር ማሰብ አልቻልኩም። መሲ እንደው የሆነ ሰው ተንኮል ሊሰራብሽ አሰበ እንበል እናማ እሺ ምን ትቀልዳለህ? ያ ተንኮል ሊሰራበት ያነሳሰው ሰውዬ ደብዳቤውን ጽፎ እንዲልክ ያነሳሰው አንዳች ምክንያት ይኖረዋል። ወንድሜ እንዲህ ብለህ ተመልከት እሺ። እንደዚህ አይነት ነገሮችን አረምሽ ሚግንተው ዞር ብለህ እንጂ የምን ምክንያት? ምክንያቱም የተደበቀ ወይም ጓደኞች ብቻ የሚያውቁት ፍቅር እኮ እኔ መሲ ፍቅር ይዞኝ ታዲያ ባይዝህ ነው የንግስቱን ያሰራወቀን ጸይም ዘለግ ያለ የሚለው ሙዚቃ ይዘፍንሽ እሺ ደግሞ ይቺ ሙዚቃ ልብ ብለህ ሰማት። ጸይም ዘለግ ያለ ቆይ ምን ነው ልብ ብለው ሙዚቃው ነው እንዴ? ጸይም ዘለግ ያለ ይላል እኮ ላንተ አይሆንም እኮ ኩርሲ ምን ያስገለፍተሻል? ይቅርታ ነው ዛሬ ጥንቅር ነው ይቅር። አሁን አንድ ጥያቄ ጠይቅሻለሁ። ከማን ፍቅር እንዲያዘሽ ንገሪ። ጸይም ዘለግ ካልሆነ ወይስ ከሽሜ? ተናገር። ቸርኔ ከሁለታችሁም ፍቅር አልያዘኝ። ተገላገልክ። ቆይ መሲ እርግጠኛ ነሽ? ደንግጠሽ እኮ ነው የማትፍሪ። እውነት ምንም አትፍሪ፣ ችግር የለውም። እኛ እርግጠኛ ነሽ? አዎ እርግጠኛ ነኝ። እሱንም ደብዳቤ ለተንኮል የሆነ ሰው አስበው ጽፎት ነው የሚሆነው። ያን ደግሞ በራሴ መንገድ አጣራለሁ። እርግጠኛ ነሽ? በቃ ሂጂ። እሺ ሄዳለሁ። ግን ደብዳቤውን መውሰድ እችላለሁ? ደብዳቤው ምን ያደርግልሻል? እጅ ጽሑፉን ለማመሳከር ፈልጌ ነው። ይሄ በፍጹም ኤግዚቢት መግባት አለበት፣ መጣራት አለበት። ካልሆነ እሺ ፎቶ ላንሳ። ፎቶ ላንሳ? ካሜራ አለሽ እንዴ? አይ በስልክ ነው። ምን? ወይኔ በቃ ጭራሽ ስልክ ይዘሽ ትምህርት ቤት ውስጥ ገባሽ? የደብዳቤው ሳያንሰን እንዴ እንግዲህ አላማሽ ምንድን ነው? ተምሮ መለወጥ አይደለም እንዴ አላማሽ? አላማሽ ምንድን ነው? እኔ ማቃጠል ማንደር ምንድን ነው አላማሽ? ንገሪኝ። ሸሪክ ክረምት ትምህርት እኮ ነው። ሁሉም ስልክ እያያዙ አይደል እንደሚገቡት?
ምን አቃጠለኝ እንደፈለገሽ አይደል እንጂ ለምን ነዳለሁ ይዘሽ ምን ታውቂ ሌላ አስተምር ነው ጀምራ ወይ ለመሆኑ እኔ ሳይ እንደዚህ ደነገጥኩ ምን ሆነሽ እንዴ ደነገጥኩ እንዴ አልደነገጥኩም ኧረ እባክሽ ባንቺ ቤት በቃ ሙዲያሽ ማለት ነው እኔ በቃሉ ስተኝ ፈራ መስልሻለሁ እንዴ ኧረ በፍጹም ቸርዬ በፍጹም ጄሪ የዛሬ ነው ያድርገውና እኔ በቃሉ ማለት በድሮ ጊዜ የእርድና ውሃ ልክ ነበር ምን ዋጋለሁ ወይ ቸርዬ እሱን ማውቃለሁ አውቃለሁ ነው ያልሽው አዎ ጄሪ ቆይ ደግሞ ላንቻውን አሁን ይሄን ነገሩሽ ወይስ ያኔ ፍሪክ በነበርኩበት ሰዓት አራዳ እያለሁ ታውቂ ነበር እንዴ ቸር በቃ እኔ በጣም እያስጨነቁኝ ነው ይተባትሽ ጋር ቆይ ለመሆኑ በዚህ በኩል ወዴት እየሄድሽ ነው እኔማ ያው ግቢ ውስጥ ዝም ብዬ ስዞር ድንገት በዚህ መንገድ መጣሁና አገኘኋችሁ ኧረ እባክሽ እኔ በቃ ያላወቅኩ መሰለሽ እንዴ ምንድነው ያወቁት ደግሞ ቸርዬ ማን ቀጥሮሽ ነው የምትሄጂው እንዴ ማን ይቀጥረኛል በቃ ዋሸሽ ሙዲያሽ ጄሪ እኔ እኮ በቃሉ ነኝ አላወቅሽኝም እንዴ በቃሉ በቂ አይድ ቸርዬ ሽንት ይመጣ እና ኪጄልሽ ነው ያጁ ምን ትላለች እቺ እንዴ ቆይ ነው ምን ባደርጋችሁ ነው የሚሻላችሁ ቆይ እኔ በእናንተ የተነሳ ምን ልሆን እንዴ እኔ እኮ እዚህ የማስተምረው እኔ የማስተዳድረው ወንድም አለኝ የቤት ኪራይ ያለብኝ ብዬ ነው እንጂ ከእናንተ ጋር ሁሌ እንደዚህ ቆይ መንደድ አለብኝ ልንደት ወይ እንዴ እሺ እኔ ምን አጠፋው እንዴ አንቺ ያቺ ሰው ቀና ብላ ማየት ማችልኝ ባህሪዋ ካንቺ ጋር ከዋለች በኋላ እንዴ እንዳለ ልውጥ ወጥ ያለው እንዴ ጭራሽ አንድ ቀን እኮ ገላመጠችኝ ዝም አልኳት እኔ ያው ያቶ ደሳለኝ ልጅ ናት ብዬ ነው ምንም ሌላ ፈርቻ አይደለም ደግሞ ወይ ትቸርዬ ሳልነግሮት እንዴ ከሷ ጋር መኮካውን በር አላቅሽም አታቂኝም ተባባልን በቃ አለቀ ግንኙነታችን እዚህ ጋር ፈረሰ ተባባልን ኧረ እባክሽ ፈገርሽ በቃ ትቸርዬ ሞቱ ፍገር አይደለም ይሄ ኧረ ራስሽ ድብን በይ ራስሽ ድብን ክንቸር በይ የበላሽው የጠጣሽው እኔ አንድ ፍሬ ልጅ ገና ስንት ታሳባለኝ እንዴ ትቸርዬ እንደው ማን ይሞት ከኔና ካንተ አሁን እስኪ ደው ማን ነው የበላ የጠጣው ድብ ወስላታ ተፈገር አሁን ይችላል ታብኝ ምን ይችላል ደግሞ ምን የቤት ኪራይ ምናምን ብዙ ነገር መከፋፈል ምን ትላለች